Mustawaki Ethiopia Link. ይሄ ሙዚቃ አሁን ከምናወራው ወሬ ጋር ተያያዥነት አለው ግዛቸው የታዋቂ አርቲስቶችና ጋዜጠኞች የአራት ቀናት የትግራይ ጉብኝት በዚህ ሙዚቃ የታጀበ ነበር አንድ ታዋቂ አርቲስት የተለየ ሽልማት ተሰጥቶታል ሁለት አርቲስቶች የትግራይን ህዝብ ትኩረት ስበው ነበር እነማን እንደሆኑ ተነግረናል አንድ ከፍተኛ ባለስልጣን ለአንድ አርቲስት የህመም መድኃኒትም ሆነዋል እንዴት ነው ይሄ ሆነው ሌሎችም ነገሮች አሉ እስቲ ጉዞ እንዴት ነበር እናንተም ነበራችሁበት አንተም ብሬም ነበራችሁ ከሁሉም ተጓዦች ጋር ማለት ነው እስቲ ዝርዝር ይቅርብልና በጣም አሪፍ ኢትዮጵያ ሀገራችን አሁን ላለችበት ሁኔታ አሁን ላለው ልማት አሁን ላለው ሰላም አሁን ላለው ዲሞክራሲ ትግራይ ላይ የተጀመረው ከዛሬ 40 አመት በፊት የተጀመረው የትጥቅ ትግል የ60,000 ታጋዮችን ህይወት ሲቀጥፍ ከ100,000 ሰዎች በላይ ደግሞ የጦር ጉዳተኞች ሆነዋል እናም ከዛሬ 40 አመት በፊት 10 ወጣቶችና በ10 ወጣቶች በወቅቱ የነበረውን ስርዓት በመቃወም የህዝብ ትግል ለመጀመር ወደ ደደቢት በረሃ ወረዱ እነዚህ ወጣቶች የካቲት 11 ቀን ከሽሬ እንዳስላሴ ምሽት 4 ሰዓት ላይ ሲል ወደ በረሃ ለመጓዝ ጉዞ ጀመሩ ማይጤል የሚባል ቦታም ረፍት አደረጉና ጉዟቸውን እንደገና ቀጠሉ ማይሃንስ የሚባል አካባቢ አዳራቸውን አድርገው በሁለተኛው ቀን ደደቢት በረሃ ደረሱ ወጣቶቹ ደደቢት በረሃ ሲደርሱ እጃቸው ላይ 5 ኋላቀር የጦር መሳሪያ ብቻ ነበር ያዙት መሳሪያቸው ኋላቀር ይሁን እንጂ ትልቅ ሐሳብና የዓላማ ጽናት ነበራቸው አሮጌ መሳሪያቸው ወደፊት እየገፉ ሲሄዱ በዘመናዊ መሳሪያ እንደሚታገዝ ወይ በዘመናዊ መሳሪያ እንደሚታጠቁ እንዲሁም ደግሞ 10 የነበሩት ወጣቶች በርካታ ሺህ ተከታዮችን እንደሚያፈሩ እርግጠኞች ነበሩ ደደቢት በረሃ ውስጥ ለአምስት ያህል ቀን ቁጭ ካሉ በኋላ ቀጣይ እንቅስቃሴያቸውን ጀመሩ እነዚህ ወጣቶች በጊዜው ደደቢት በጣም በረሃና ጫካ ስለነበረ እንቅስቃሴ ሲያደርጉ ይጠፋፉ ነበር በሚጠፋፉበት ወቅት በተኩስ ምልክት ይገናኙ እንደነበር ታጋይ ስዩም መስፍን ገለጻ በሰጡበት ወቅት ገልጸውልናል ይህ የትግራይ ህዝብ ትግል የተጀመረበት 40ኛ ዓመት መታሰቢያ በዓል በማስመልከት የትጥቅ ትግል የተጀመረበትን የተለያዩ የትግል ታሪካዊ ስፍራዎችን ለመጎብኘት ከ120 በላይ የሆኑ የኪነ ጥበብ ባለሙያዎች ሰኞ ዕለት ማለዳ ነበር ወደ ሽሬ ያመሩት ከኪነ ጥበብ ባለሙያዎች በተጨማሪ ጋዜጠኞችም ነበሩበት ትናንት ከሰዓት ድረስ እነዚህ ተጓዦች ጉብኝታቸውን አጠናቀው አዲስ አበባ ተጠቃለው ገብተዋል ይህ ጉብኝት ከሁሉም የኪነ ጥበብ ዘርፍ በጣም ታዋቂ ባለሙያዎችን የተሳተፉበት ጉብኝት በመሆኑ ታሪካዊ ጉብኝት አስብሎታል ሰኞ ማለዳ በሁለት የኢትዮጵያ አየር መንገድ አውሮፕላኖች ሽሬ አየር ማረፊያ የደረሱት እንግዶች እና ከፍተኛ የመንግስት ባለስልጣናት ሽሬ ሲደርሱ በከተማው ነዋሪዎች የኪነት ቡድን እንዲሁም በታጋዮች ደማቅ አቀባበል ተደርጎላቸዋል የኪነ ጥበብ ባለሙያዎች ወደዚህ ታሪካዊ ወስዶ ማስጎብኘት ዋናው የተፈለገበት ሙያ እንደሚታወቀው የኪነ ጥበብ ሚና ከፍተኛ በመሆኑና መተኪያ የሌለው ሆኖ በመታመኑ ነው ለዚህ ማሳያ የሚሆነው የኢትዮጵያ ሚሌኒየም የብሔር ብሔረሰቦች ቀን የህዳሴው ግድብ ግንባታ በጣም ትልቅ ማሳያ ናቸው ተብሏል የክልሉ ርዕሰ መስተዳድር አቶ አባይ ወልዱ ለነዚህ ታዋቂ የኪነ ጥበብ ባለሙያዎች ባስተላለፉት መልእክት የኪነ ጥበብ ባለሙያዎች በሰላም በዲሞክራሲ በልማት መተኪያ የሌለው ሚናችሁን በተወጣችሁ ቁጥር ውጤቱ ያማረ እንደሚሄድ በተግባር የተረጋገጠ ስለሆነ በዚህ ረገድ ሳትታክቱ ዜግነታዊ ግዴታችሁን እንድትወጡ ሲሉ መልእክት ያስተላልፉት እነዚህ የኪነ ጥበብ ባለሙያዎች በአራት ቀን በተደረጉ ታሪካዊ ቦታዎች ጉብኝቶች ላይ ከተመለከቱ በኋላ የተሰማቸውን እንዲገልጹ በተከፈተው መድረክ ላይ በተለያዩ አስተያየቶች ሰጥተዋል በተለይ የደራሲ ማህበር ፕሬዝዳንት የነበሩት አቶ ጌታቸው በለጠ ባዩት ነገር ያየነው ነገር ከነገራችሁንና ከጻፋችሁት በላይ ነው እያንዳንዱ ኢትዮጵያዊ ሊመለከተው የሚገባ ብርቅዬ ፍጻሜ ያዙ ዋሻዎች ናቸው ሲሉ ተናግረዋል
አቶ ጌታቸው ሐሳባቸውን ሲቀጥሉም በአንድ ወቅት አንድ አፍሪካዊ ፕሮፌሰር መቀለ ሰማዕታት ሐውልት ሳስጎበኘው የተናገረውን ያስታወሱት አቶ ጌታቸው ታሪኩ የትግራይ ህዝብ ታሪክ ነው ያላችሁ እንኳን የትግራይ ህዝብ ታሪክ የኢትዮጵያም ታሪክ ማለት ያንሰዋል የመላ አፍሪካዊ ታሪክ ነው ሲሉ ፕሮፌሰሩ እንደገለጹላቸውና እነዚህን እዚህ ቦታ ላይ ያሉት ታሪኮች አፍሪካ ህብረት በሚገኘው ስፍራ ከኔልሰን ማንዴላ ጎን ሊቀመጡ ይገባል ሲሉ መግለጻቸውን አስረድቷል አቶ ጌታቸው በተጨማሪም ይሄን የመሰለ ከባድ መስዋዕትነት የተከፈለበት ታሪክ እስከዛሬ አላውቅም ነበር ነገር ግን ይህንን የታጋዮች ዓላማ የሚያረክ ስራ እየተሰራ ነው እናንተን የማይመስሉ ባለስልጣናት ሾማችሁ ህዝቡን እስከታች ድረስ ያማረሩ ነው ስለዚህ ትናንት የደማችሁለት ቅዱስ ዓላማ ዛሬ እየተበላሸና እየረከሰ ነው ስለዚህ እነዚህን ሰዎች እንዲስተካከል ሲሉ ተናግሯል በስፍራው የነበሩ እሳቸው ንግግር ሲያደርጉ የነበሩ ታዳሚዎችም በጭብጨባ አጅዋቸዋል ይሄንን ንግግር የተለያዩ ሰዎችም አስተያየት ሰጥተው ነበር አስተያየቱን ወይ ንግግሩን የሰሙ ከፍተኛ የመንግስት ባለስልጣናትም አስተያየቱን ተቀብለዋል የኪነ ጥበብ ባለሙያዎችም በሙያው ዘርፍ የተመለከቱትን ነገር ለመስራት መነሳሳት እንደፈጠሩላቸው ገልጸዋል ይሄ ታሪካዊ ጉዞ በአራት ቀን ቆይታው የተለያዩ ቦታዎች የተጎበኙና በጉብኝቱም ቦታዎች ላይ ስለ ጉብኝቱና በወቅቱ ስለነበረው ሁኔታ ማብራሪያና ገለጻ ተሰጥቷል ሰኞ ጧት ተጓዦች ሽሬ አየር ማረፊያ ከደረሱ በኋላ በሽሬ ከተማ ቁርስ የመብላት ስነ ስርዓት ተደርጓል በዛም ከቁርስ መብላት ስነ ስርዓት በኋላ በአምስት አውቶቡሶችና በትናንሽ መኪኖች እንዲሁም እንግዶቹን በሚጠብቁ የጸጥታ ሰራተኞች ፖሊሶች ጉዞ ወደ ደደቢት በረሃ ሆኗል በጉዞ ወቅት ድንገት እንኳን ቢያጋጥም በሚል ተብሎ ሁለት የቀይ መስቀል አምቡላንሶች ከሙሉ ባለሙያዎችና ዶክተሮች ጋር በጉዞ ወቅት ነበሩ በየሉካን ቡድኑ ደደቢት ከደረሰ በኋላ የትጥቅ ትግሉ መስራች የሆኑት ታጋዮች ገለጻ ሰጥተዋል ታጋይ ስዩም መስፍን ታጋይ አባይ ፀሐዬ ታጋይ ስብሐት ነጋ በወቅቱ እነዚህ ታጋዮች ወደ በረሃ ሲወጡና ምግብ መድኃኒት የተለያየ ነገር ይሰጧቸው የነበሩ አንጋፋ ታጋይ ካሳይ ገብረመድህን ወይም ሌኒን ጨምረው መግለጫ ሰጥተዋል በዚህ መግለጫ ወቅት የአጋር ድርጅት የባዕዴን ታጋዮቹ ታጋይ በረከት ስምዖንና ታጋይ አዲሱ ለገሰም ስለ ህወሓትና ስለ ባዕዴን የነበራቸው ግንኙነት ህወሓት ባዕዴን ላይ ስላደረገው አስተዋጽኦ ምስክርነት ሰጥተዋል በመጀመሪያ ቀን ጉዞ ማለት ነው የደደቢት በረሃ የአንድ ቀን ቆይታ ምን ያህል እጅግ አስቸጋሪ እንደሆነ እኔን ጨምሮ አብዛኛው ተጓዦች የተመለከትን ሲሆን እኛ ለአንድ ቀን ፈታኝና አስቸጋሪ ሆኖብናል እነዚህ ታጋዮች ለአመታት እዚህ ቦታ ላይ ቁጭ ማለታቸው ከባድ እንደነበር እንድንረዳ አድርጎናል ከዚያ በኋላ በቀጣይ ቀን ጉዞ የተደረገው ሽሬ አዳር ተደርጎ ማክሰኞ ሌሎች ታሪካዊ ቦታዎችን ለመጎብኘት ቀጠሮ ተያዘ በቀጣይ ቀን ማክሰኞም ደጀና ነበር የተጓዝነው ወደ ደጀና በማግስቱ ማክሰኞ በማግስቱ ሰኞ ተገባ ማክሰኞ ደጀና ነበር ነው ወደ ደጀና ስንሄድ ታሪካዊና ከኢትዮጵያ ትልቁ የሆነው የተከዜ ድልድይን አቋርጠን ነበር ነው የተከዜ ድልድይን ከመኪናችን ከተሳፈርንበት መኪና ወርደን በአውቶቡስ ነበር በእግራችን ነበር ነው ከአውቶቡስ ወርደን 405 ሜትር ርዝማኔ ያለው የ405 ርዝማኔ ያለውን የተከዜ ድልድይን አልፈን ስንሄድ ድልድዩ እንደጨረስን የአካባቢው ነዋሪዎች ያደረጉልን አቀባበል የሰጡን ምግቦች ፍቅር የነበራቸው ጭፈራ በተጓዦቹ በሙሉ ልዩ ትዝታን ጥሎን ያለፈው እናም ደጀና ወደ ደጀና አልፈናል ደጀና የመሄዳችን ዋና ምክንያት ደግሞ የህወሓት ፖሊሲዎች የተቀረጹበት ቀጣይ ጉዞዎች የታለሙበት የህወሓት ከፍተኛ አመራሮች ውይይቶች ክርክሮች የተካሄዱበት ቦታ ነበር ይሄ ደጀና ማለት ነው በአጠቃላይ ህወሓት ከ1977 ጀምሮ እስከ 1981 ዓመተ ምህረት ድረስ ፓርቲው ከፍተኛ አመራሮች ጽፈት ቤትና የአመራር ማዕከል ሆኖ ያገለገለ ቦታ ስለሆነና የተለያዩ ወታደራዊ ስልጠናዎች ይሰጥበትም ስለነበረ ነው ይህን ታሪካዊ ቦታ ለማየት ነው ይህን ቦታ ለማየት የሉካን ቡድኑ ከአውቶቡስ ወርዶ በትንንሽ መኪናዎች የ2 ኪሎ ሜትር በትንንሽ መኪናዎች ትልቅ መኪና ስለማይገባ ትንሽ መኪናዎች እንድንሄድ ተደርጓል ከትንሽ መኪናዎች ከወረድን በኋላ 15 ደቂቃ ነበር የተባልነው ግን በያዝነው ሰዓት 45 ደቂቃ በላይ ዳገት መውጣት ቁልቁለት መውረድ ነበረብን ከባድ ነበር ማለት ነው በጣም ከባድ ነበር አብዛኞቹ ተጓዦች ፈትኗቸዋል በዚህ ጉዞም የመውደቅ ራስ የመሳት
ልመለስ የማለት ፈታኝ ነገሮች ነበሩት በተጓዦች መሃል ከ70 አመት ከ60 አመት የአካባቢው ነዋሪዎችም አብረው ይሄዱ ነበር ከነሱ ከዘራ ከያዙ ሰዎች ከዘራ ሲቀበሉ የነበሩ ጎረምሶች ነበሩ እኔን ጨምሮ መንገድ ይመሩ የነበሩንን ትንንሽ ወጣቶች እጅ ዘን ይወረድናለን እኔን ጨምሮ ብያለሁ ስለዚህ ወደ ደጀና ዋሻ ነበር ያመራነው ደጀና ዋሻ የሚገኙ የተለያዩ ስያሜዎች አሉት ባህቲ ዋሻም ይባላል በአካባቢው አጠራር ደግሞ እንዳውሻው ዋሻም ተብሎ ይጠራል እዚሁ ዋሻ ውስጥ የህዋት መስመር የጠራበት ከ1975 ዓመተ ምህረት ጀምሮ የነበሩ የማዕከላዊ ኮሚቴ አመራሮች በይፋ ወጥተው ክርክር የተደረገበት የትግሉ መስመር በየትኛው አካሄድ ቢኬድ የተሻለ ድል እናገኝ ነው የተሻለ ድል እንዴት ነው የምናገኘው ተብሎ ውይይት የተካሄደበት ቦታ ነው የደጀና ዋሻ ይሄ ዋሻ በአየር ጠላት በአየር ለመደብደብ የማይመቸው በሰላዮችም ቢፈለግ የማይገኝ ነው በጣም አስቸጋሪ ነው ለካልቀረብክ በስተቀር እዛ ቦታ ላይ ዋሻ እንዳለ ለማወቅ የሚከብዳል እና ውስጡ አዳራሾች አሉት ግምጃም እንዳለው የስቶር ነገር እንዳለውም ተገልጾልናል ይሄ ውይይት የሚደረግበት የተፈጥሯዊ ሰፊ ዋሻ ማለት ነው ከዚህ ጉብኝቱ በኋላ አዳር እዛው ሽር ሆኖ በቀጣይ ቀን ለሌላ ታሪካዊ ጉብኝት ዝግጅት መጠባበቅ ሆነ በቀጣይ ቀን 3ኛ ቀን ጉብኝት የደርግ መንግስት የሚመካበትና ህዋት በተለያዩ ጊዜ ይህንን ጦር ለመደምሰስ ሙከራ አድርጎ ያልተሳካለት ያልቻለበትን ነገር ግን በ1981 ዓመተ ምህረት ጠንካራ የተባለውን የ604ኛ ኮር የተደመሰሰበትን ቦታ እና ህዋት ሙሉ ለሙሉ በቁጥጥር ያደረገበትን ቦታ ለማየት ችለናል ቦታውን ካየን ከጎበኘን በኋላ በዚህ ጉብኝት ቦታ ላይ የ604ኛ ኮር የተደመሰሰ ቦታን በአካባቢው ካየን በኋላ ከውጊያው ላይ የነበሩ የጦር ኃይሎች ታማዦር ሹም የሆኑት ጀነራል ሳሞራ የኑስ መግለጫና ማብራሪያ ሰጥተዋል ከሳቸውም በተጨማሪ ሌሎች ከፍተኛ አመራሮች ማብራሪያና ገለጻ ሰጥተዋል ውጊያው እንዴት እንደተካሄደ በማን እንደተመራ ምን አይነት ፈታኝ እንደነበረ እዛ ቦታ ላይ 30,000 ጦር እንዴት ሊደመሰስ እንደተቻለ ገለጻ ሰጥተውናል ክቡር ጀነራሉ ከዚህ ጉዞ በኋላ በገባር ሽሬ ሆቴል ምግብና ምሳ ከተበላ በኋላ ወደ ሶቢያን መጎብኘት ነበረብን ወደ ዛላንበሳ ተጉዘን ነገር ግን ዛላንበሳ ላይ ስለመሸብን ጉዞ ወደ መቀሌ ሆኗል ከመቀሌ አዳራችንን ካደረግን በኋላ በማግስቱ ወደ ሀገረ ሰላም ነበር ጉዞ ያደረግነው ሀገረ ሰላም ሌላ ታሪካዊ ጉብኝት አድርገናል እዚህ ሀገረ ሰላም ላይ ህዋት ከ1981 መጨረሻ ጀምሮ የደርግ መንግስትን እስከጣለበት ጊዜ ድረስ የቢሮውን ያደረገበትን ቦታ ነው ያየነው እዚህ ቦታ ላይ የቀድሞ ጠቅላይ ሚኒስትር መለስ ዜናዊን የአባይ ፀሐይን የአሶሲዬን ቢሮዎች የነበሩ ቦታዎችን ጎብኝተናል እነሱ ይተቀሙባቸው የነበሩ አልጋዎችን መሳሪያዎችን የጽህፈት መሳሪያዎች ጠረጴዛዎችንም አይተናል እዚህ ሀገረ ሰላም ላይ የድርጅቱ ከፍተኛ አመራሮች ቢሮአቸው መኝታቸው እንደነበረ ገለጻ ተደርጎልናል እዚህ ቦታ ላይ ከዚህ ጉብኝት በኋላ ነው እንግዲህ ከመልሰን ወደ መቀሌ በተን ወደ ሐውልቲ ይሄድ ነው መቀሌ ከተማ ማለት ነው አዎ እዚህ አንዴ ማስተዋቂያ ደግሞ ሰምተን መለስ እዚሁ ሐውልቲው ላይ ያለን እሺ ጉዞ ልክ መቀሌ ሐውልቲ እንደገባችሁ ነው ያቆምከው ስለዚህ ከዛ ምን ተፈጠረ መቀሌ ሐውልቲ ግዳራስን እንደሚታወቀው ሐውልቲ የመቀሌ ከተማ ቁልፍ ቦታ ላይ የተሰራ ሲሆን ሐውልቱ እጅግ ዘመናዊ ነው በሀገር ልጅ ዕውቀትም እንደተገነባ ገለጻ ተደርጎልናል የማዕዘን ይሄዚህ የሐውልቲ የመሰረት ድንጋይ የተቀመጠበት ዘመን የካቲት 11 ቀን 1984 ሲሆን ግንባታው የተጠናቀቀበት ዘመን ደግሞ ሰኔ 15 1987 ዓመተ ምህረት እንደሆነ ተነግሮናል ለዲዛይን የወሰደው ጊዜ 16 ወራት ነው ለግንባታው የወሰደው ጊዜ ደግሞ 12 ወራት እንደሆነም ተነግሮናል የተለያዩ የሐውልቱ የተለያዩ ቅርጾች ትርጉምና ውክልና እንዳላቸውም ተነግሮናል ስለዚህ ከዚህ ጉዞ በኋላ የጉብኝቱ ማጠቃለያ ሆኗል ለናያቸው የተያዙልን ነገሮችን አጠናቀን ወደ ራት ፕሮግራም ስነ ስርዓት ነበር የተሄደው እዛ ራት ፕሮግራም ስነ ስርዓት ላይ ነው እንግዲህ ደራሲየታቸው የተናገሩት ንግግር ቅድም ነገር ከማለት ነው ብዙዎችን ትኩረት የሳበው ከዚህ ፕሮግራም በኋላ ያነጋገርናቸው ሰዎችም እዛ ጉዳይ ላይ አጽንኦት ለመስጠት እንደፈለጉ የገለጹልን በዚህ ጉዞ ወቅት ከተጓዙት የኪነ ጥበብ ባለሙያዎች መካከል አንዳንድ
ነገሮች ተከስተዋል ቅድም በርዕሱ ጉዳይ ላይ እንደገለጽከው እና ከተነሱት ጉዳዮች መካከል ከነበሩት ገጠመኞች በዝጉዛ ላይ የትግራይ ህዝብ ከፍተኛ አቀባበልና የህዝብ ፍቅር ነው ለአርቲስቶችና ለጋዜጠኞች ያሳየው ይህንን ክብሩን በየመንገዱ በተጓዝንበት መንገዶች ሁሉ ይገልጽልን ነበር ከሆቴል ስንወጣ ወደ ሆቴል ስንገባ በአጠቃላይ በቴሌቪዥን ላይ በድራማ ላይ ያውቃቸው የነበሩ አርቲስቶችን ፍቅርና እንክብካቤ አሳይቷል በመጀመሪያው ቀን ጉዞ ላይም ደደቢት ላይ የፍየል ሙክት ስጦታ በአርቲስቶቹ ተወካይ አርቲስት አበበ ባልቻ ተቀብሏል የፍየል ሙክቱ ይሄ ፍየል ሙክትም ማክሰኞ ምሽት በገባር ሽሬ ሆቴል በተደረገ የራት ግብዣ ላይ በደንብ ተበልቷል እሺ ስለዚህ አበበ ባልቻ የተለየው ሽልማት ለአበበ ባልቻ የተሰጠው ነው አበበ ባልቻ የተሰጠው የፍየል ሙክት ነው በዚህ ጉዞ ላይ ሌላ የተለያዩ ተጓዦች ነበሩ ጉዟቸው በአውቶቡስ ነበር ወደ ታሪካዊ ቦታዎች የሚጓዙትና ምንጓዘው በአውቶቡስ ወደ ታሪካዊ ቦታዎች እንጓዝ ነበር አንዱ አውቶቡስ ላይ የነበረ ሰው ያስታወስክ ከላይ ቀርቷል ቆይ እየተባባለ ይኬድ ነበር እናም ሁሉም ገብቷል ተብሎ ጉዞ ከተጀመረና የተወሰነ ደቂቃ ከተሄደ በኋላ አንዱ አውቶቡስ ውስጥ አንድ ታዋቂ አርቲስት አልነበረም ጉዞ ወደ ደጀና በሚጓዘው ጉዞ ላይ ነበር እና ይሄ ታዋቂ አርቲስት አውቶቡስ ውስጥ እንደሌለ ታወቀ አውቶቡሱ እንዳይመለስ ረጅም ጉዞ ሄዷል በቃ ተውት ንጓዝ ተብሎ ጉዞ ቀጠለ ነገር ግን ይሄ አርቲስት ይሄን ታሪካዊ ቦታ ለማየት ሌላ ፒክአፕ መኪና ላይ ተሳፍሮ አውቶቡሱ ላይ ለመድረስ ጉዞውን ቀጠለ ነገር ግን አውቶቡሱ ላይ ሳይደርስበት መንገዱን ያውቁት ኖሮ መንገድ ተጠፋፉ አውቶቡሱና በፒክአፕ ይጓዝ የነበረው አርቲስት በነገራችን ላይ ይሄ አርቲስት ታምሩ ብርሃኑ ነበር እና ታምሩና ሌሎች ተጓዦች በመኪና ሊደርስባቸው ሞከረ ሊደርስብን አልቻለም እና መንገዱም ጠፋበት ስለዚህ አካባቢው ያሉ ገበሬዎች ጋር ቁጭ ብሎ ታሪኮችን ሲሰማ ከነሱ ጋር ሲጫወት እኛ እስክንመለስ ድረስ ጠብቀን ነበር ማለት ነው እሺ ሌላው የዚህ የደጀና ጉዞ እጅግ አስቸጋሪና አድካሚ ነበር እኔን ጨምሮ አንጋፎችንም ወጣቶችንም የፈተነን ነበር በዚህ ጉዞ ወቅት የተለያዩ አርቲስቶች ይወድቁና ይነሱ ነበር መንገዱ እጅግ አስቸጋሪ ከመሆኑ የተነሳ አንዲት አርቲስት በተደጋጋሚ ትወድቅ ነበር ይህች አርቲስት በተደጋጋሚ ስትወድቅ በአንደኛው መውደቅ ላይ ራሷን ትስታለች የህክምና ባለሙያዎች ስለነበሩ ተሸክመዋት ወደ አምቡላንስ አስገብተዋት አምቡላንሱ ውስጥ ተገብታ የህክምና እርዳታ ማግኘት መሰጠት ይጀምራል የአርቲስቷን ራሷን መሳት የሰሙት ከፍተኛ የመንግስት ባለስልጣናት ከሆኑት አንዱ አቶ በረከት ስምኦን ሁኔታውን ሲሰሙ ደንግጠው ይመለሱና ወደ መኪናው ይሄዳሉ የህክምና እርዳታ የሚሰጡትን ሰዎች ዋካቹ ፈጠን ብሎ እርዷት አይዞሽ ሲሉ አስተያየት ይሰጣሉ ይሄን ንግግር የሰማችው አርቲስት ራሷን ከሳተችበት ትነቃለች ፍለፊት ስታያቸው አቶ በረከት ስምኦን አሉ አጠገቧ ምንም አልሆንኩም ደህና ነኝ ካሜራ እባክህ ፎቶ አንሳኝ ስትል ከርሳቸው ጋር ፎቶ ለመነሳት ከአምቡላንስ ወጣ ማለት ነው እዛው ባለችበት ነቅታ ከሳቸው ጋር ፎቶ ለመነሳት ፎቶ ያዙ ሰዎችን ስትጠራ በአካባቢው የነበሩ ሰዎች ይህንን ወሬ ሰማን ሰዎችን በሙሉ ፈገግ ያሰኘን ትዕይንት ነበር ስለዚህ እኚህ ባለስልጣን ናቸው ለዚህ አርቲስት መድኃኒት የሆኑት ማለት ነው እሺ ሌላው በዚህ ጉዞ ላይ የተለያዩ ሙያተኞች ነበሩ ሁለት ሙያተኛ አርቲስቶች ነበሩ አንደኛው አርቲስት የቀድሞ ስርዓት ወታደር የነበረ አርቲስት ነው አንደኛው አርቲስት ደግሞ በዚህ ስርዓት በትጥቅ ትግሉ ውስጥ ያሳለፈ አርቲስት ነው ምሽት የመዝናናት ስነ ስርዓት ላይ የተካሄደ አበበ ባልቻ እነዚህን አንድ ጊዜ እስኪ እባካችሁ ይሄ ታሪካዊና ልዩ ጉዞ ነው ስለዚህ ይሄ ታሪካዊና ልዩ ጉዞ ካሳየን ነገሮች አንዱ እነዚህን ሁለት ወንድማማች አገናኝቷል ሰራዊት ፍቅሬ እስኪ ባክህ አንድ የተነሳለ ያው እንደሚታወቀው ሰራዊት ፍቅሬ በሁለተኛው የብሔራዊ ውትድርና ዘመቻ በደርግ ጦር ውስጥ ዘምቶ የደርግ ሰራዊትን ሲያገለግል የነበረ የቀድሞ ወታደር ነው ሰራዊት ፍቅሬ አንድ የተነሲል ሰራዊት ከተቀመጠበት እንዲነሳ አደረገው ሌላው ደግሞ በህዋት የትጥቅ ትግል ውስጥ የሬዲዮ ግንኙነት ባለሙያ በመሆን ሲያገለግል የነበረው ሌላው ጥላውን ታፈረ እዛው ላይ ነበር ጥላውን ታፈረ ባክና እንዲተነሲል ሁለቱንም እንዲነሱ አስደረገ ስለዚህ እነዚህ ሁለት ወንድማማቾች በቀድሞ መንግስት ወታደርና በአሁኑ መንግስት ወታደር ሲያገለግሉ ነበር እነዚህን ያገናኘው ጉዞ ነው ባካችሁ አንዴ ተቃቀፉ ብሎ እዛ ላይ የነበሩትን ሰዎች ፈገግ ያሰኘ ትዕይንትም ተፈጥሯል ሌላው ጋዜጠኛና ገጣሚ ነቢ መኮንን በዚህ ጉዞ ላይ ሲጠቀምበት የነበረውን ሪከርደር ባለቀ ሰዓት ከጁ ወጥቷል እዚህ የ4 ቀን
ሙሉ ዶክመንት የያዘ ባለስልጣናት መግለጫ የሰጡበት የድምጽ መቅረጸ ድምጽ የያዘበት የቴፕ ሪከርደር ጠፍቶበታል ስለዚህም ይሄ ሁኔታ አሳዛኝ አጋጣሚ ነው ለጋዜጠኛው ያየውን ነገር ለመጻፍ ያስታወሰ በጣም ከባድ ነው የሚሆንበት እንደዚህ ትዕይንቶች ነበሩ ስለዚህ በአጠቃላይ አንድ የመጨረሻ ግን ይሁሉ እንዳለ ሆኖ በጣም ትኩረት ከሁሉም ከነበሩት አርቲስቶች የብዙ ሰው ትኩረት የሳቡ ሁለት ሰዎች ነበሩ ብለሃል ማንና ናቸው የብዙ ሰዎች ትኩረት የሳቡት አርቲስቶች መጀመሪያ ላይ በርከት ያሉ ተጉዘው ነበር ሁሉም በቴሌቪዥን የሚታወቁት ትኩረት እየሳቡ ነበር በኋላ ግን ትኩረቱ እየቀነሰ መጥቶ ሁለት ሰዎች መካከል ፉክክሩ አይሏል በእነዚህ ሁለት ሰዎች ከአውቶቡስ አንገታቸውን ባወጡ ቁጥር ድንገት እነሱ እንኳን ካላወጡ ስማቸው እየተጠራ እንዲያወጡ ይጠሩ ነበር እነዚህ ሁለት ከፍተኛ የህዝቡን ትኩረት የሳቡ አርቲስቶች አንደኛው በረከት ወይንም ፍልፍሉ ነው ፍልፍሉ በአካባቢው ነዋሪዎች ከፍተኛ አድናቆትና ተወዳጅነት እንዳየው በጉዞ ወቅት ተመልክተናል ሌላው ከፍልፍሉ በተጨማሪ አርቲስት አበባልቻ በሰው ለሰው ድራማ አስናቀ እየተባለ እነዚህ ሁለት አርቲስቶች ከፍተኛ ትኩረት የሳቡና በጉዞ ወቅት ህዝቡ ሊያቸው ድምጽ ሊመለከታቸው የፈለጋቸው አርቲስቶች ነበሩ ደስ የሚል ጉዞ ነበር ደስ የሚል አጋጣሚዎችም ነበሩ እናመሰግናለን የቅድሙ የሽልማቱ ስነ ስርዓት ጉዳይ ይሄ ውድ ሽልማት የተሸለመው አርቲስት ጉዳይ ታወቀ ከዚሁ ጉዞ ጋር የተያዘ ስለሆነ እሱንም አንድ ላይ ተነግረናል ግን ማስተዋቂያዎች ሰምተን መለስ እሱን አንድ እንዳስታውስ አንድ ድምጻዊም ውድ ሽልማት ተበርክቶለታል በዛው በነበራችሁበት ጉዞ ላይ ያጋጠመ ነው ድምጻዊ ማን ነው ስጦታው ምንድነው ማን ነው የሰጠው በጣም አሪፍ ይሄ ውድ ሽልማት ከተሸለሙት ሰዎች መካከል ጉዞ ላይ የነበሩ የሴት አርቲስቶች ሽልማት ወስደዋል መቀሌ ላይ ለነዚህ የሴት አርቲስቶች የትግራይ ክልል ርዕሰ መስተዳድር ግምቱ በብዙ ሺዎች የሚቆጠር የሚያወጣ የሀገር ባህል ጥበብ ለሁሉም 30 በላይ ለሆኑ አርቲስቶች ሰጥቷል እንዲሁም ደግሞ ለሌሎች እንግዶች የሽርጥ በግዛሌ ለተገኘን ሽርጥና ሁለት ፎቶግራፍ የሰማታት ሐውልት ያለበት ፎቶግራፍ እንዲሁም የታጋዮች ያሉበት ፎቶግራፍ ተሰጥቷል ይሄ ሽልማት ያገኘው አርቲስት በትግርኛ ዘፈን በዜማና ግጥም ስራው ከፍተኛ ተቀባይነት ያገኘ አርቲስት ነው ይህ አርቲስት አሚር ዳውድ ይባላል አሚር በህዋት 40ኛ ዓመት የምስረታ በዓል ላይ ከተጓዙት እንግዶች መካከል አንዱ ነው እናም በዚህ ጉዞ ላይ የማክሰኞ ጉብኝት በኋላ ምሽት ገባር ሽሬ በተባለ ሆቴል ላይ የራት ፕሮግራም ተሰናድቶ ነበር በዚህ ፕሮግራም ላይ የሙዚቃ ስራቸውን ካቀረቡ ጎበዝ የሽሬ ወጣቶች በተጨማሪ ንዋይ ደበበና አሚር ዳውድ የሙዚቃ ስራቸውን አቀርበዋል የዜማና የግጥም ደራሲው አሚር ዳውድ ወደ ጀነራል ሳሙራ የኑስ ፎቶ ለመነሳት ተጠግቶ ነበር እንዲሁም ከዛ በዚህን ጊዜ ነበር ጀነራሉ ስዘፍና ላየውም ለምንድን ያልዘፈንከው ሲሉ ጥያቄ ያቀረቡለት አሚርም ወደ ወጣቶቹ የሽሬ ሙዚቃ ተጫዋቾች አምርቶ የመጫወተውን ዘፈን እንዲይዙለት በሙዚቃ እንዲጀምሩለት ነገራቸው የሙዚቃ መሳሪያ ተጫዋቾቹም የተወዳጁን ዘፈን በመሳሪያ ለማጀብ እንቅስቃሴ ጀመሩ አሚር ሊዘፍን እንደሆነ አካባቢው ላይ የነበሩ ሰዎች ሰሙ በሙዚቃው ሪትም ማለት ነው የዚህን ጊዜ ብዙ ሰዎችን ትኩረት ሳበ እናም አሚር ዳውድ ታጋዮች አልሞቱም የሚል ዘፈን ያለውን የሚል ዜማውን ለማቀንቀን ማይኩን ይዞ ዘፈኑን መስፈን ጀመረ የዚህን ጊዜ በስፍራው የነበሩ ሁሉም ማለት ይቻላል እንግዶች ለጭፈራ መነሳት ጀመሩ ወደ ጭፈራው ገቡ በዚህ አሚር ዘፈን ጭፈራቸውን ካስነኩት በርካታ ሰዎች መካከል አንዱ የኛው የኢትዮፒካ ሊንክ አባል ብርሃኔ ንጉሴ ነበር ብርሃኔ ንጉሴ በዚህ ዘፈን ጭፈራ ብቻ አላቆመ እጁ ላይ ያድርጎት የነበረውን ውድ ሰዓት አውልቆ አሚር ዳውድ ሸልሞታል አሚር ዳውድም ከፍተኛ ገንዘቡን መቅረስ አልፈለገም ብርሃኔ የተገዛበት የሚመካባት ሰዓት ነበረች በጣም ውድ ሰዓት ነበረች የሚመካባት ካሉኝ ንብረቶች ከፍተኛ የሚለው እሷ ነበረች እሷን አውልቆ ለአሚር ሰጥቷል በነገራችን ላይ ይሄ ታጋዮች አልሞቱም የሚለው የአሚር ዳውድ ዘፈን ብርሃኔ በሰራው ሁለተኛ ፊልሙ ሙሴ ላይ በማጀቢያ ሙዚቃነት የተጠቀመ ነበር ስለዚህ የሽሬ ልጆች ደግሞ በአብዛኞቹ እዚህ ፊልም ላይ ስለተካተቱ ገና የሙዚቃውን ሪትም ሲሰሙ ነበር ሁኔታው ፈንቅሏቸው የገቡት ስለዚህ ይህን ዘፈን በመስማት ሽልማት ያገኘው አሚር ዳውድ ነው የሸለመው ደግሞ የሙሴ ፊልም ሰሪ እና የኢትዮፒካ ሊንክ አዘጋጅ ብርሃኔ ንጉሴ ነበር እሺ ጥሩ አጋጣሚ ነው ጥሩ ሽልማትም ነው እሺ ለማንኛውም እናመሰግናለን